ይሄንን የመሰለ እንዴት እንደሚያምር ዩቲዩብ ብቻ ይሄን የመሰለ በኩብዝ የሚሰራ ዶሮ በአትክልት መስራት የምትፈልጉ ከሆነ ይሄን ቪዲዮ እስከ መጨረሻው ተከታተሉኝ እላለሁ። ቪዲዮን ሰብስክራይብ አድርጉ። ውበቱ ሽታውም ቀምን ብዬ ልንገራችሁ ካልቀመሳችሁ አታውቁት። ውዶቼ እንዴት ናችሁ? አላችሁ ወይ? ዛሬ ደግሞ የሚገርም ዶሮ በኩብዝ የሚበላ በዳቦ የሚበላ ምርጥ ዶሮ እንሰራለን። አብራችሁ ቆዩ ማለት ነው። እና ሰብስክራይብ አድርጉ፣ ላይክ ሼር ለጓደኞቻችሁ አድርጉ። እናንተም ደግሞ ዩቲዩብ ካላችሁ እኔ በቀናነት ሰብስክራይብ አደርጋለሁ። ኮሜንት ላይ እንድሰራ የምትፈልጉት ነገር ካለ ጻፉልኝ። እና እዚህ ጋር ቲማቲም አለኝ። ቲማቲሜን ከነጭ ሽንኩርት ጋር ፈጭቸዋለሁ። ሽንኩርትም አብራችሁ ፈጩበት ኖርማል ነው። እዚህ ጋር ሽንኩርት አለኝ ቀላቅለዋለሁ። የነጭ ሽንኩርትና ቲማቲም አንድ ላይ ተፈጭቶ ነው። እዚህ ጋር ደግሞ የተፈጨ ሌላ ሽንኩርት አለኝ ማለት ነው። ሁለት ቲማቲም አንድ ሽንኩርት ነው የተጠቀምኩት። ነጭ ሽንኩርት አለው 4 ፍሬ፣ 4 እንደዚህ አንዳንዷን ማለት ነው። 4 ፍሬ ደባለኩት ማለት ነው። እና እዚህ ጋር ነጭ ሽንኩርቴና ቲማቲሜን ደባልቄዋለሁ። በዚህ መልኩ በደንብ አድርጌ ቀላቅለዋለሁ ማለት ነው። ሳህኑ ግን ሳያንሰኝ አይቀርም። እስኪ እናየዋለን። ከዛ ትንሽዬ ቲማቲም ሳልሳ እናደርግበታለን ማለት ነው። ይሄን ግማሹን አድርጌበታለሁ። እዚህ ጋር ብዛት ከሙን ፍልፍል አስወጥ እንትን አለኝ ጨው እርዳለኝ ማለት ነው። እና ትንሽዬ እዚህ ጋር የሚያቃጥል ስፓይሲ ትንሽዬ አድርጌበታለሁ በርበሬ ነገር ማለት ነው። ከዛ እዚህ ውስጥ ቀላቅለዋለሁ አንድ ላይ ማለት ነው። ከዛ ሎሚ አድርገበታለሁ። ግማሽ ሎሚ አድርጉበት። በዚህ መልኩ በደንብ አድርጌ ቀላቅየዋለሁ ማለት ነው። ከዛ መቅመስ ትችላላችሁ። እንዲህ ካረጋችሁ በኋላ ቅመሱ። ጨውን ምናምን ቅመማ ቅመሙን ልክ መመጠናችሁን ቀምሳችሁ ቼክ ማድረግ ትችላላችሁ ማለት ነው። እና እዚህ ጋር እንትን አለኝ የዶሮ መረቅ ማጁን አለኝ። ለዚህ ይሄን እዚህ ውስጥ ሊማማ ስለማይችል ይሄን በትንሽዬ ብርጭቆ ውስጥ አድርጌው የፈላ አረግበታለሁ። ጌታ ሆይ እዚህ ጋር እንግዲህ በደንብ አድርጌ በጥብጬዋለሁ። ይሄንንም እዚህ ውስጥ ቀላቅለዋለሁ ማለት ነው። ይሄም ጨው ስላለው ጨው እንዳታበዙበት። እና ሽታው ራሱ በቃ ምን ልበላችሁ፣ ዋው! ይሄ ራሱ ብትበሉት በቃ እንዴት ነው! እና በዚህ መልኩ ተሰራ ማለት ነው። ይሄ በዚህ መልኩ አልቋል። ከዛ መሰራበትን እንትን አመጣሁኝ ማለት ነው። እዚህ ጋር ዶሮ አለኝ። 4 ቦታ ዶሮውን ቆርጬዋለሁ። እንደዚህ በዚህ መልኩ 4 ቦታ ዶሮውን ቆርጬዋለሁ። በደንብ አጥቤዋለሁ ማለት ነው። ከዛ ቅመማ ቅመም በደንብ እንዲገባበት እንትን እለዋለሁ። ሰንጠቅ ሰንጠቅ አደርገዋለሁ። ቅመሙ ወደ ውስጡ በደንብ እንዲገባ ማለት ነው። በዚህ መልኩ ቁረጡት። ሁሉንም እንደዚህ አድርጋችሁ ቁረጡት ማለት ነው።
ያው በጣም አትጉዱት፣ እንትን እንዲገባበት ያክል ቅመም እንዲገባበት ያክል እያረጋችሁ ሁሉንም ትቆርጣላችሁ ማለት ነው። ቆዳውን አትላጡት፣ ከነቆዳው ማለት ነው። ከነቆዳውን እንትን የምትሉት እና ግን ፕሊዝ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ የምታዩት ሰዎች ማለት ነው። እና እዚህ ጋር እንደዚህ እንትን ምናምን ካለው እንትን ስትሉ ስታጥቡ በደንብ አውጡት። እሺ እነዚህ እንትኖቹ በዚህ መልኩ እንደዚህ አስቀመጥኳቸው ማለት ነው። ከዛ እዚህ ጋር እንትን አለኝ፣ ይሄ ትልልቁ ቃሪያ አለኝ በከለር ካሮትም አለኝ ማለት ነው። እና ትንሽ ተለቅ አድርጋችሁ ከተፉት። ከዛ እንዲህ ጣል አድርጉበትና ድንቹንም እንደዚህ ወፈር አድርጋችሁ ለምን በኋላ ቡክት እንዳይልባችሁ ማለት ነው። እንዴት እንደሚያምር እዩት። እንደዚህ ራሱ ማለት ነው። በዚህ መልኩ እንደዚህ አድርገናል ማለት ነው። አሁን የቀመምነውን እንትን እንደባልቃለን ማለት ነው። እዚህ ጋር ያዘጋጀነው የቀመምነው እንትን አለ አይደል? ይሄን እናደባልቅበታለን በደንብ አድርገን ማለት ነው። በእጃችሁ ሽት እያደረጋችሁ እንደዚህ ወደ ቆረጣችሁት እንትን ውስጥ ምናምን አስገቡት። በደንብ አድርጋችሁ ታዳርሱታላችሁ ማለት ነው። ሁሉንም ታዳርሱታላችሁ እና ዶሮ በራሱ ቅባት ነገር ይወጣዋል ሲበስል ማለት ነው። ለዚህ ምንም አይነት ዘይት አትጠቀሙ። ምንም አይነት ዘይት እኔ አልጠቀምም ስሰራ። ይሄን ራሱ ዶሮ እየበሰለ ሲመጣ ታዩታላችሁ። ምንም አይነት ውሃም አልጠቀምም። ምንም አይነት ውሃ ማለት ነው። ምንም አይነት ውሃ፣ ምንም አይነት ዘይት አልጠቀምም። በዚህ መልኩ ሆኗል ማለት ነው። አያችሁት? ከዛ እዚህ ጋር እንትን አለኝ ኩዝብራ እና ቃሪያ አለኝ። ቃሪያ አድርጌበታለሁ። ዋው ሽታው ራሱ እንዴት ደስ እንደሚል! አይ ሞያ ራሴን እንግዲህ እንደዚህ እያልኩኝ በዚህ መልኩ ሆኗል ማለት ነው። ከዛ በደንብ እንዲብላላ እንደዚህ አድርጋችሁ ለ2 ሰዓት ያክል አስቀምጡት ደጅ ማለት ነው። እንደዚህ ገስር ነገር ለበስ አድርጋችሁ ለ2 ሰዓት ያክል ደጅ ላይ ታስቀምጡታላችሁ ማለት ነው። ከዛ ከ2 ሰዓት በኋላ ከ2 ሰዓትም በላይ ጊዜ ካላችሁ ከ2 ሰዓትም በላይ ብታርጉት አሪፍ ነው። በደንብ አድርጎ ይብላላችኋል። በዚህ መልኩ አድርጌ አስቀምጠዋለሁ ማለት ነው። በዚህ መልኩ ከዛ ከ2 ሰዓት ቆይታ በኋላ ኦቭን ውስጥ አስገባው። መጨረሻውን አሳያችኋለሁ። አብራችሁ ቆዩ። እንግዲህ በዚህ መልኩ ለ2 ሰዓት አቆይተነው ነበረ። አሁን ደግሞ ወደ ኦቭን ውስጥ እንከተዋለን ማለት ነው። እንደዚህ ሆኖ ቆይቷል። ለ40 ወይ 50 ደቂቃ ኦቭን ውስጥ እናስቀምጠዋለን ማለት ነው። እንደምታዩት ኦቭኑን ከላይ ብቻ ነው የለኮስኩት። ከላይ ብቻ ለኩሼው በዚህ መልኩ አስቀምጨዋለሁ። ይሄን እንደዚሁ እንደተከደነ ማለት ነው።
ይሄ የምናነሳው በኋላ ነው፣ አሳያችኋለሁ። በዚህ መልኩ አርጌዋለሁ። ከታች ብቻ ለኩሽ